ሰላም ሰላም አበይ ሚዲያ ነኝ። ዛሬ ስለ ሜትሪክስ ነው የምንጨዋወተው። ያው እንደምታውቁት ሜትሪክስ የሰው ልጆች በአሁኑ ሰዓት እስር ቤት ያሉበት ነው አለ የሰው ልጅ የታሰሩበት መንገድ እና የሰው ልጅ ታስሮበት የተቀመጠበት ነገር ነው እስር ቤት እንደማለት ነው። እና ሰው እንዴት ከዚህ እስር ቤት ይውጣ ነው። እና ከዚህ ጋር ተያይዞ ያው እንደምታውቁት ሜትሪክስ የሚል ፊልም እንደተሰራ ይታወቃልና በሱ ላይ ነው የምናወራው እንግዲህ። እና ሜትሪክስ የሚለው ርዕሱ ራሱ 3 እና 6 እንደሆነ እንትን ነው። ዘ የሚለው 3 ፊደል አለው። ሜትሪክስ የሚለው ደግሞ ወይም ማትሪክስ የሚለው 6 ፊደል አለው። የ3 እና የ6 ነው። እና የሰው ልጅ በ3 6 ቀመር ደግሞ ይሄ አሁን ዓለም እየተገዛበት ያለው የ666ቱን ቀመር ኢየሱስ ክርስቶስ በመስቀል ላይ ጠርቆ የፈታበት ቀመር ነው። እና ሜትሪክስ ብለው ያችን 3 እና 6 ነው ድምሮ ያው 9 ይመጣል። እና 9 3 እና 6 ከአንድ ጀምረን 1 ሲደመር 2 ሲደመር 3 ብለን ልክ 36 ጋር ስንደርስ 666 ይመጣልና እቺ 666 አጋንንቱ የተሸነፈበት ቀመር ነው ወይም ደግሞ መንገድ ነው። 3 እና 6 ማለት ነው። እና 3 6 ድምራቸው 9 ይሆናል ማለት ነው። የ3 የ6 የ9 ቀመርን ኢየሱስ ክርስቶስ በመስቀል ላይ ሰርቶት የሄደው መንገድ ነው። የሰው ልጅ የዳነበት መንገድ ነው። እና የሞትንበትን ከ3 በ6 በ9 ከገነት የወጣንበትን ኢየሱስ ክርስቶስ በ3 በ6 በ9 አትሞበት የሄደበት ነው። እና ቴስላ ይሄንን እችን ሚስጥር ስለሚያውቅ የዩኒቨርሱን ቁልፍ ለማግኘት የ3 እና የ6 የ9ን ቀመር ወይም ደግሞ ቁልፍን ያገኘ የዩኒቨርሱን ቁልፍ ያገኛል የሚል ነው። ዩኒቨርስ የታሰረችበት ነው። አጋንንቶች የታሰሩበት ነው። የሰው ልጅ በጥፋቱ የወረደበት ነው። ሰው ግን ያንን ነገር ኢየሱስ ክርስቶስ ራዕየ ዮሐንስ ምዕራፍ 5 ቁጥር 5 ላይ ቁልፉን እሱ ያዘው፣ እሱ ከከፈተው ማንም መዝጋት የማይችለው፣ እሱ ከዘጋው ደግሞ ማንም መክፈት የማይችለው የተባለበት ነው። ሰው ማተቡን ሊፈታ የታሰረውን ሊፈታ የተፈታውንም ደግሞ መልሶ ሊቆልፍ የሚችለው የዳዊት ዘር የሆነው ኢየሱስ ክርስቶስ ነው። ሰው የሰው ልጅ የዳንበት ነው። ሰው ኒዮ ከክርስቶስ ጋር ነው የሚያያይዙት። አሁን እዛ ገጸ ባህሪ ይልሽ ማትሪክስ ገጸ ባህሪ ላይ የመጥምቁ ዮሐንስን ቦታ የሚይዘው ሞርፌስ ነው። ለምን አዳኙ ይመጣል ብሎ የመስዋዕት በግ ብሎ እንደጻፈው ባይዘው ሙሉ ለሙሉ ሜትሪክስን ማንቀበልበት ነገር አለ፣ ማንፈልገው ነገር አለ። ነገርየው ግን ሞሮለስ እንዴት ከመጽሐፍ ቅዱስ ያገናኙ እንደሆነ ለማየት ያህል ይረዳናል። እዛ ላይ ይሁዳን ገጸ ባህሪ የሚይዘው የሚከዳቸው አለ በመካከል እና ሞርፌስ እንዳልኩት ነው። ትሪኒቲ የሥላሴን ሪፕሬዘንቴሽን ሲይዝ፣ ኒዮ ደግሞ ደዋን ነው አንድ የሆነው ኢየሱስ ክርስቶስ እሱን ሪፕሬዘንት ለማድረግ ነው። ኢየሱስ ክርስቶስ በ30 ዓመቱ ስራ እንደጀመረ ኒዮም የ30 ዓመት ሲሆን ነው ጥሪው የቀረበለትና ይሄ ነው። እና የ666ን ወይም ደግሞ አሁን ይሄ ኒው ወርልድ ኦርደር የሚለውን አሁን ኦርደር ነው። ሜትሪክስ ስለ ኦርደር ነው የሚያወራው እና ያንን ኦርደር ነው ሰዎች እዛ ውስጥ እንዲታሰሩ የሚፈልገው። እና ክርስቶስ ከዛ እስር ቤት አውጥቶናል። ከዛ በመስቀል ላይ ተጠርቆ ያዳነንን መልሰው ወደዛው እስር ቤት ውስጥ በዲጂታል ጉላግ ውስጥ ሊከቱን ይፈልጋሉና ይሄ ነው። እና ሜትሪክስ ፊልሙ
ከአረንጓዴ ነገር ጋር የተያዘ ነው። እንግዲህ አረንጓዴ ነገር እንትን ነው፣ የለምለም ምልክትም ነው። ከእንደገና ደግሞ የፐርዥም ነው፣ የእልቂት ነው። አረንጓዴ ነገር ካለ አረንጓዴ እየተባለ ከተወራ ስለ ሞት እየተወራም ነው ማለት ነው፣ በሚስጥራዊ ዓለም ማለት ነው። እና አረንጓዴ ቀለም እያደረጉት ያሉት ምንድን ነው? ሜትሪክስ ማተር ማለት ነው። ማቴሪያል ወርልድ እንደማለት ነው። ወይ ደግሞ ማዘር ወይም ማቴሪያ የሚባለው ዩትረስ ወይም ደግሞ ውምብ የሚባለው ነው። እና በዚህ በእነሱ እነዚህ ሻክራዎች አሉ፣ ዘሰብን ሻክራዎች የሚባሉት። እና አረንጓዴው ከለር ሀርትን ሪፕሬዘንት ያደርጋል። እና ሀርት ኢንተርቼንጀብሊ ቦታውን ስዊች ሲደረግ ማለት ነው አናግራሙ እርዝ ነው የሚሆነው። እርዝ ሀርት ይሆናል ማለት ነው። ልብና መሬት እንደማለት ነው። ከአራቱ ባህርያተ ሥጋና ከለሮች የራሳቸው ሪፕሬዘንቴሽን አላቸውና ያው እንደሚታወቀው እሳት፣ ውሃ እና መሬት እና አየር አይደሉ? እያንዳንዱ ከለሮች አሏቸው ሪፕሬዘንት የሚሆኑት። እሳቱ ቀይ ሲሆን ውሃው ሰማያዊ ይሆንና መሬት አረንጓዴ ይሆንና ንፋሱ ወይም የሚነፍሰው ነገር ኦክሲጅኑ የምንለው ቢጫውን ሪፕሬዘንት ያደርጋል ማለት ነው። እነዚህን ዊንዶ ኤክስፕሎረር ላይ የምታገኟቸው ከለሮች ናቸው። የሰው ባህሪን በዚህ በሲስተም ውስጥ በኮምፒውተር ውስጥ እንከተዋለን የሚል ወይም ደግሞ ሰው የተፈጠረበትን ስጋዊ ማንነቱን በዚህ ቁጥጥር ስር እናደርጓለን የሚል ነው። እና ዋናው መሬት ነው። እና በመንፈሳዊ አንድምታው ሌላኛው ደግሞ ምንድን ነው? የኪሩብ መልክ ናቸው እነዚህ። የአንበሳው መልክ ቀዩን ሲይዝ፣ የኦክስጅኑን መልክ በሬው ሲይዝ፣ የውሃውን መልክ ንስሩ ሲይዝ፣ የሰው መልክ የሚይዘው ደግሞ መሬቱ ይሆናል። እና መሬት አረንጓዴ ይሆናል ማለት ነው። ለዚህ ነው ኢየሱስ ክርስቶስ 2 ዓሣ 5 እንጀራ በሚበሉበት ሰዓት በለምለም መሬት ላይ አስቀምጧቸው ያለውና ማህፀን ለምለም ነው። አሁን ኢትዮጵያ ማህፀነ ለምለም ናት፣ ማህፀነ ለምለም ነው ሲባል ከዚህ ጋር የተያያዘ ነው። ዮሴፍን በማህፀን በረከት ባርክ ያለው በሰማይና በምድር በሚያስገኙ እንዲሁም በምድር በሚያስገኙ በጡትና በማህፀን ባርክ ያለው ብሎት ከምርጥ እሸት ጋር ያመሳስለዋልና ዘዳግምም 33 ላይ ዘፍጥረት 49 ላይ ማለት ነው። ማህፀን የለምለም ምሳሌ ነው። ስለዚህ መጽሐፈ ሄኖክ ላይ የሩት ሻክራውን የሚሉት እነሱ ከመጽሐፍ ቅዱስ የተቀዳን ወደዛኛው አድርጎት ነው። 7 ተራራዎች አሉ መጽሐፈ ሄኖክ ምዕራፍ 7 ላይ እና ሶስቱን በምስራቅና በሰሜን የሚከፋፍላቸው መካከል ላይ ያለው ተራራ አረንጓዴ ነው ይላልና ከዛም ከሱ ላይ ያለ የህይወት ዛፍ አለ። እሱን አንስቶ በምስራቅ በኩል ይተክለዋል እና ገነትን በስረ ምስራቅ በኩል እንደ ተከላት ደግሞ በመጽሐፍ ቅዱስ ላይ ዘፍጥረት ላይ ይናገራል አይደለ? እና ያ ነው ያቺኛው ነው ሀርት ከሚለው ነገር ጋር ነው። ስለዚህ ከገነት የወጣንበትም ከአረንጓዴ ቦታ ነው። አሁን ዓለምም ያለው አረንጓዴ ነገር ውስጥ ነው የሚከተው፣ የሞት ነገር። ለምን? ዕፀ ሕይወትም ዕፀ በለስም ሁለቱም አረንጓዴ ተክሎች ስለሆኑ ማለት ነው። እና ወደዛኛው ሲስተም የሚከቱበት ነው። እና ከክሎሮፊል ጋር ተያይዞም ለዛ ነው ኤቭሪ ግሪን ፕላንት ክሎሮፊል አላቸው። ያ ክሎሮፊል የሚያገኙት ደግሞ ከማግኒዚየም እና ያ ማግኒዚየም እንግዲህ ራዕየ ዮሐንስም ላይ አረንጓዴ ተክሎች እንዳሉ 144 እንደሆኑ ይናገራልና የማግኒዚየም አቶሚክ ነምበሩ 12 ነው። ኤሌክትሮንና ፕሮቶኑ 12 ሲሆን በአይዞቶፕ ግን ኒውትሮኑ አንዳንዴ 24 አንዳንዴም 12 ይሆናልና
ሁለቱን ኤሌክትሮንና ፕሮቶኖቹ ሲባዙ 144 ይመጣሉ። ሰው ኤቭሪ ግሪን ፕላንት ማግኒዥየም ሲኖራቸው ብቻ ነው ሰው መኖር የሚቻለው እንደማለት ነው። ማግኒዥየም ኤም ፊደል 13 ላይ ነው ያለው። ኤም ፊደል 13 ላይ ነው ያለው እና የአሜሪካን ዶላር ካያችሁት አንዱ ዶላር አረንጓዴ ከለር ነው ያለው እና 13 የያዙ ጦሮች፣ የስንዴ ዘለላዎች፣ 13 ኮከቦች፣ 13 ይሄ ፒራሚድ ሌየሮች ከዛ ጋር ተያይዞ ያሉ ናቸው እና 1 እና 3 ነው። ሜትሪክስም ላይ ኒዮ እና ትሪኒቲ 1 እና 3 ናቸው ነው ከዛ ጋር የተያዘ ነው እና ኤም ፊደል ከዛ ጋር የተያያዘ ነው። ኤም ፊደል ሜትሪክስ ብለው ኤምን የያዟት ሜትሪክስ የሚለው ለዛ ነው። ማቴሪያል ወርልድ ነው፣ የግዝፈት ዓለም ማለት ነው። ስለዚህ ስፒሪቹዋል ማንነት አለው። እኛ ከስፒሪቹዋል አዳም ያችን ዕፀ በለስ በበላት ጊዜ ከስፒሪቹዋል ሬልም ወይ ደግሞ ከስፒሪቹዋል ወርልድ ወደ ፊዚካል ወርልድ ነው የመጣው። ገነት ስፒሪቹዋል እንደሆነ ይታወቃል። ምድር ግን ያው የሚታወቀው ፊዚካል ወርልድ ነው፣ ማተር ማለት ነው። ስለዚህ የሰው ልጅ ወደ ማህፀን ወደ መግባት የተካሄደው በዛ ነው፣ ወደ ሞት ማለት ነው። ስለዚህ ኢየሱስ ክርስቶስ ያንን ሞት ወደ ህይወት ቀይሮታል ነው። ያው ዲጂታል ጉላግ ውስጥ አስገብቶታል የሰው ልጅን እና ፊልሙ በሚጀምርበት ሰዓት ፊደሎቹ እንዳሉ ሆነው እቺ 5 እና 6 መካከል ላይ 0 አለ። እንግዲህ የዮሐንስ ወንጌል ላይ ምዕራፍ 2 ላይ ቃና ዘገሊላ 6 ጋኖችና 5 እንስሮች ይናገራል አይደል? ጋኖቹ 2ም 3ም እንስራ ይዛሉ ነው። ብዙ ሚስጥር አለ። ከወንድ ልጅ ጾታ ጋር ተገናኝተው የሚገናኙ ሚስጥሮች አሉ። ግን ኢንጀነራል ምንድነው 5 እንስራዎች አሉ፣ 6 ደግሞ ጋኖች አሉ እና በሁለቱ መካከል ላይ ብርሃን ነው ተገኘ ነው። በጨለማ የነበረ ህዝብ ብርሃን ወጣለት ነው። ያቺ የእውቀት ጋን ነው እንጂ ለተራ ስካር አይደለም። ወይኑ ውሃው ወደ ወይን የተቀየረው ማለት ነው። ልክ 0ን ይዟት ይሄድና ወይም ደግሞ 5 እና 6 አገለባብጠን ስንደምረው 11 ይሰጠናል። 1 እና 0 1 መካከል ያለ ማለት ነው። 1 0 1 እንደማለት ነው። 1 0 1 ማለት የኒዮ ክፍል ሲሆን ትሪኒቲ ደግሞ 303 የሚለው የክፍሏ ቁጥር አለ ማለት ነው። ስለዚህ ሲጀመር በባትሪ ሆንና 0ዋ ልክ ባትሪውን ሲያበራ የሳተርን ምልክት ያሳያል እና ሳተርን ጋድ ኦፍ ታይም ነው እና በቁጥጥር ስር የሚያደርግ ነው። የሰው ልጆችን በቁጥጥር ስር የሚያደርግ ነው። ስለዚህ በጨለማ ውስጥ ያለ ህዝብ ብርሃን ወጣለት እንደሚለው ኢሳይያስና ማቴዎስም 4 ላይ እንደሚለው የሰው ልጅ በጨለማ ውስጥ የነበረ ብርሃን ወጣለት ማለት በሳተርን ቁጥጥር ስር የነበረው በክርስቶስ ብርሃን ወጣለት ነው እና 2 ፀሐዮች አሉ፣ የጨለማው ፀሐይና አማናዊ ፀሐይ ኢየሱስ ክርስቶስ ነው። የወደቀው ፀሐይ ጨለማው ፀሐይ ሳተርን ሰይጣን። ስለዚህ እሱን በሱ ቁጥጥር ስር ነው ዓለም ያለው እንደማለት ነው። ስለዚህ ከዛ ውስጥ የሚያወጣ ከስር ውስጥ የሚያወጣ ከሞት ውስጥ የሚያወጣ ኢየሱስ ክርስቶስ ነው የሚል አንድምታ ያለውና ይነጋገራሉ። ትሪኒቲና አንድ ኦፕሬተር እንደዛው ሜትሪክስ ውስጥ ያለው ኦፕሬተር ስለ ኒዮ ያወራሉና የሐሳብ ለውጥ እንዳደረገች ትናገራለች። ለምን እንዴት ለወጥሽ ይላታል። እንድንገለውና ልትገዩ አይደለም ወይ ምናምን ይላታል። አይ ሞርፌስ ኤም ነው መነሻው ማለት ነው፣ አጥማቂው ማለት ነው እና ኤም ከሜትሪክሱ ጋር ተያይዞ 13 ነው። እቺ ከ1 ወደ 3 መሄድ ማለት ነው፣ መዳን ነው እና እንደዛ እያወሩ
ስለሚያምንበት ነው። እና አንቺ ታምኝበታለሽ ይላታል። አይ እኔም ማምነው ሳይሆን እሱ የሚያምንበት ነው የሚበልጥብኝ ብላ ስለ ሞርፌስ ትናገራለች። ሰው እዛ በሩ ተከፍቶ በሚገባበት ሰዓት እንዳልኳቸው የበሩ ቁጥር 303 ነው እና የኒዮ ደግሞ እሱ የሚኖርበት ክፍል 101 ነው። የእሷ 3 ነው። ኒዮ 1 ማለት ነው። ትሪኒቲ 3 ማለት ነው። ስለዚህ የኒዮን ቅድም እንዳልኳችሁ በ5 እና በ6 መካከል ላይ ያለው ድምር 11 ይሆናል። መካከል ያለችዋን በ1 እና በ1 መካከል ያለችዋን ማለት ኒዮ ያኛውን ይሆናል። ሴቲቷ ደግሞ 3 ትይዛለች። ያው የምትኖርበት ክፍል ለማለት ነው። እንትን እነሱ ውስጥ ገብተው በሩን ከፍተው በሚገቡበት ሰዓት እጅሽን ወደ ላይ አርጊ በሚሏት ሰዓት የማቴዎስ ወንጌል 10 ደናግላን ያወራልና 5 የስሜት ህዋሳት፣ 5 ደግሞ መንፈሳዊ ህዋሳት ወይም ደግሞ አንደርስታንዲንጎች ናቸው። እጅሽን አንሺ በሚሏት ሰዓት ታነሳለች 10ሩም ጣት። በግራ በኩል ባለው 1 ባትሪ ይታያል። በቀኝ እጇ በኩል ባለው ደግሞ 3 ይታያል። አንድ የሚታይበት በግራ በኩል አንድ አምላክ ነኝ የሚለው ሴጣን የሱ ውድቀት ነው። እሱ አበራው ብሎ የሚለው ነገር ላይ የሰው ልጅ ውድቀት ነው። ጸበለስ በልቶ ነው። 3 ማለት ደግሞ ከትሪኒቲ ጋር የተያያዘ ነው። ወደ ስላሴ መለሰን ኢየሱስ ክርስቶስ ነው የሚለውን አንድምታ ይዘው ነው እና ሰው ከህርትና እርዝ ጋር ተያይዞ እንዳወራ ነው። እርዝ ህርት ነው፣ ህርት እርዝ ነው። ኢንተርቼንጅብል አናግራም ይወጣል። እዛ ሆቴል እሷ የነበረችበት ሆቴል የከተማው እምብርት ላይ ያለ የሚል ሆቴል ህርት የሚል ሆቴል ውስጥ ነው ያሉት እና ከህርት ጋር ተያይዞ እንዳልኳቸው አረንጓዴ ነገር ጋር ይያያዛልና እዛ ውስጥ ነው እንትን ያለው እና ትደውላለች። እንዴት ነው ማምለጥ እንዳለባት ትጠይቀዋለች። ለሞርፌስ ደውላ ህርት ላይ ነው ተከታይ ይላታል። ህርት ላይ የልብ መስመሩን ተከታይ ነው። በልባችሁ ጽላት ተጽፋለህ የሚለውን ቀመር ከልብ ጋር የልብ መስመርን ተከተል የሚል ሐሳብ ነው። በዛ ነው የምታመልጥበት ነገርየውና ፖሊሱ ይመጣል። 2 ኤጀንቶች አሉ። ዋናው ስሚዝ ነው መሪው የሚባለው። ያው አንጥረኛው ማለት ነው። አንጥረኛው ማለት በሲኦል ያለ እየቀለጠ ያለ ማለት ነው። ሌላው ለነቃኤል ማንጠርን ነሐስን ከሰማይ የወደቀውን የተናቀውን እንደሚለው ይህ መጽሐፈ ሄኖክ ላይ እሱን ይዘው መጥተው ለሰው ልጆችን አስተምሮ ነበር። ለቃኤል ነገዶች ያንን አስተምረዋል። ነሐስን ብረትን ማቅለጥን ምናምን እና አንጥረኛው የተባለው ለዛ ነው። የወደቁት መላእክት ሪፕሬዘንት ሲሆኑ ነው። መጥቶ ሌተናንት ይለውና ያንተ ስፔሲፊክ የሆነ ኦርደር ብቻ ነው ያለ። ዴር ኢዝ አን ኦርደር። በቃ ኒው ወርልድ ኦርደር ማለት በኦርደር ብቻ ነው የምትሰራው። ስለዚህ ይሄ ለአንተ እንትን አይልህም፣ አይመለከትህም የሚል ነው። ስለዚህ ኦርደር ነው፣ ህግ ነው። ስለዚህ ከዚህ ጋር የተያዘ ነው። ቀጣይ ፓርት ደግሞ የኒዮን ፓርት ደግሞ እናያለን። ለዛሬው በዚህ በቃ ነው።